የህይወት ቅኔ ምስጢር እየተመሳጠረ በአንድምታ በሚተረክባት ዓለማችን ብዙዎች አትርፈው ብዙዎች ከስረው የዘሩትን እያጨዱ አልፈዋል። የሥጋ የፍቃድ ፍላጎታችን እያየለ ብዙዎቻችን ለከርሳችን የተራብነውን ያህል ብዙዎቻችን ደግሞ የመንፈስ እርካታ ጠኔ ይዞን በረሃብ ተሰቃይተናል። ብዙዎች የራሳቸውን ለመምላት አቃችንን አጉድለውብናል። ጥቂቶች ደግሞ ከራሳቸው አጉድለው የእኛን ሞልተው አትርፈውልናል። ዝንተ ዓለም ሲብለጨለጭ በሚኖር ቅድስናቸው ውድ ስጦታ ሊተውልን የበኩላቸውን ሁሉ አድርገዋል። ገዝፎ የሚኖር አምድ በልባችን ተክለው አልፈዋል። የዚህ በጎ ምግባር ተምሳሌት መሆን የሥጋ ፍቃድ ጦርነቶችን ተቋቁሞ በመንፈስ እርካታ ተውህቦ አሸናፊ ሆኖ መገኘት ደግሞ በጥቂቶች ብቻ የምናየው ሰብአዊ ቅድስና ነው። የጎደለብኝ ነገር የለም። ቢጎድልብኝም የራሴ አይደለም። ራሴ አይደለም እና ከመገልገል ይልቅ ማገልገል ከማለት ይልቅ መታዘዝ ነገር ያለኝ ነገር በጎደለባችሁና መድረስ በሚገባችሁ ነገር አድርሻለሁ። ጥቅምት 5 ቀን 1965 ዓ.ም በሰሜን ወሎ በላስታ አውራጃ ከሚኖሩ ጥንዶች ነበር የተወለደው። ይህ ሕፃን በተወለደ በ3 ወሩ እናቱን በሞት ተነጠቀ። ወደ አያቱ ተወስዶ እንዲያድግ ቢደረግም አያቱም ከ12 ወራት በኋላ የ1 ዓመት ከ3 ወር ሕፃን እያለ ሞቱ። በወላጆቹ ጉባኤ የሚል ስም ወጣለት። ይህ ሕፃን አንድ ቀን ከምድር ላይ ወድቆ በደረሰበት አደጋ ተጎድቶ ይዘረራል። ወዲህ ወዲያ ቢያደርጉት ትንፋሽ አልባ የሆነው ሕፃን የብዙዎችን ስሜት በሐዘን አስደመመ። የጉባኤ የቀብር ቦታ በአቅራቢያቸው ባለ ቤተክርስቲያን ይዘጋጅና ለቀስተኛ እያነባ በሰሌን ተጠቅሎ ጉዞ ይጀመራል። የጉባኤ በድን በተሸከመው ሰውዬ እቅፍ እንዳለ መንቀሳቀስ ጀመረ። ወደ ሙታን ከተማ የሚደረግለትን ሽኝት በእንቢተኝነት መገዳደር ቀጥሎ ለቀስተኛውን አስገረመ። ሞትን አሸንፎ የመነሳቱ እውነት ያስደነገጣቸው ሁሉ አሸናፊ ነው አሉት። ያ ሕፃን በእናት በአባቱ ቤት ተቀማጥሎ ለማደግ ባይታደልም በራሱ ጥረትና የመኖር ትግል ብዙ አይቷል። ተርቧል፣ ተጠምቷል፣ ሊስትሮ ሆኖ ጫማ ጠርጓል። ከሕፃንነት ወደ ጉልምስና የመጣው ወጣት አሁንም የራሱን ኑሮ ብቻ እያሰበ አልባተለም። ይልቁንም የራሱን ፍላጎት ገሸሽ አድርጎ በማህበራዊ ሕይወታቸው ተጎሳቁለው የሚከነከኑትን ጎልማሶችና ወጣቶች ለመታደግ በየትምህርት ቤቱና በየቀበሌው አዳራሽ የሰሚ ያለህ ጩኸቱን የድህነት ብስራት ጥሪውን መለፈፍ ጀመረ። ሪጅን ለጀነሬሽን ኢትዮጵያ በአማራ ብሔራዊ ክልላዊ መንግስት በአዲስ አበባ መከል መስተዳድር በኦሮሚያ ክልላዊ መንግስትና በቤኒሻንጉል ጉሙዝ ክልላዊ መንግስት የተለያዩ የቻይልድስ ስራዎችን የህፃናት የድጋፍና የእንክብካቤ ስራዎችን ወጣቶችን ደግሞ የሚቀጥለውን ትውልድ ተረካቢ እንዲሆኑ የተለያዩ ስልጠናዎችን የሴቶችን አቅም በመገንባት ጥሩ የሆኑ ዜጎችን እንዲያፈሩ ይህንን ስንሰራ ለብዙ ጊዜ የቆየ ድርጅት ነው። ኤችአይቪ/ኤድስ በወገናችን ዘለቄታዊ የህይወት እንቅስቃሴ ላይ ጥላውን አጥልቶ እናት ልጇን ወንድም እህትና ዘመድ አዝማድ እርስ በርሱ በተጨካከነበት ከቫይረሱ ጋር የሚኖር ሁሉ ተገፍተው ከበሽታው ይልቅ የወገን ፍቅር ተርበው ራሳቸውን እንደ ኃጢአተኛ ደብቀው በያለበት ፍግም እያሉ ሲቀሩ ወገን እንረዳዳ በፍቅር ባላገራችን እንቋቋም እያለ ድምጹን አሰምቷል። ወጣቶችን በየቀየው በየትምህርት ቤቱ እየሰበሰበ በየክፍለ ሀገሩ እየዞረ ችግሩ የመነጋገሪያ ርዕስ እንዲሆን ብዙ ጣውረድ አሳልፏል። ብዙዎችም ምግባሩ ገዝቷቸው ተከትለውታል።
ልቡን ነክቶት በአፍላነቱ ገና ከጧቱ የተነሳለትን ዓላማ አግብቶ የሩቅ ግቡን ትዳሩ አድርጎ የመኖሩ ውጤት የሆኑ ከ161 የሚያንሱ ወላጅ አልባዎችን ይወልዷል። 992 በጎ ፈቃደኞችን በስሜት ቁርኝት አጋረው አድርጓቸዋል። ነገር እየተስፋፋ ይገኛል። ለዚህ ነገር እንድንቆጠብ ወንድም ሆነ ሴት ጾታ ሳይለይ ገበሬም ሆነ የተማረ ይህንን ነገር እንዲያውም በይበልጥ ተማሪዎች ወንድሞቻችንና ልጆቻችን ወይም ደግሞ አጎቶቻችን አክስታችን መላው ኢትዮጵያ ሕዝብ ይህንን ነገር የተማሩት አካሎች ማሾፍና መቀለድ ሳይሆን በተግባራዊ ብታስተምሩን የበለጠ እንቀንሰዋለን የሚል እኔ የምናገረው እድሜያችን ለማራዘም እድሜያችን ለማቆየት ጥሩ ዜጋ ለመሆን ምን ያስፈልገናል? መጀመሪያ ጤናማ ዜጋ ሆነን ማደግ አለብን። በስርዓት ታንጸን መማር አለብን። ተምረን ማስተማር አለብን ነው። በቅድሚያ ሪዲንግ ዘ ጄኔሬሽን እዚህ ድረስ ገጠር ድረስ ወጥቶች ከሚስቻ ቆራርጦ ይህንን አይነት በአይነቱ የመጀመሪያ ሆነ ሳይንስ ፕሮግራም ማቅረቡ እጅግ በጣም አስደስቶናል። በዚህ አጋጣሚ ከወረዳው ህብረተሰብና በሴክሬታሪያቱ ስም ምስጋናችንን እናቀርባለን። ልጆችን መስገብቶ ተመርቀው ላይ ናቸው። ሀይ ሞራል ያለች 30 አፋሙ ልጆች ትልቅ ደረጃ ላይ ደርሰው የማያቸው ዩኒቨርሲቲ ጋሮች የሚያደርጉ አሉ። አሁን ማሳደጋቸው ይህን የሚለው ዛሬ በስነ ምግባርና ባተረፈልን ታላላቅ ትሩፋቶቹ ብዙ ዓመታት ኖሮ ምንም ካለ መስራት ጥቂት ኖሮ ብዙ መስራት እንደሚቻል ያሳየን ብርቱ ጎልማሳ ነው። አሸናፊ ይህ ነው። ብዙዎችም አሸናፊ መሆኑን በአድናቆት መስክረውለት እውቅና ሰጥተው በደገሰላቸው ግብር ሊታደሙ የወለደው ሊጠብቁለት ሊያሳድጉለት ቃላቸውን በፍቅር ሰጥተውታል። ጎልማሳው የፍቅር ቃል ልግስናቸውን በክብር ተቀብሏል። አሸናፊ ዛሬ በከፍተኛ ህመም ላይ በሚገኝበት ወቅት የሱና የመሰረተው ድርጅት ህልውና ያሳሰባቸው ወላጆቹ ምን እያደረጉ ነው? የአሸናፊ ህልም እውን ይሆን ዘንድስ ምን መደረግ ይኖርበታል? ጓደኞችም ሌሎችም ይመለከተናል የሚል ሰው ሁሉ ይህንን የተቀደሰ ተግባር እሱንም ከማዳን እንዲሁም ደግሞ ራዕዩንም ከማዳን ለየት ያለ እንቅስቃሴ ማድረግ ይገባናል። በስተጀርባ ያሉትንም ልጆች ትምህርት ፈልገው የትምህርት እድል ያጡትን ልጆች ትምህርት እየተማሩ ያሉት ወጣቶች ሆነው የመረጃ እየፈለጉ የመረጃ እጦት ያጋጠማቸው ልጆች ነው ድርጅቱ እየረዳ ያለው። ድርጅት ደግሞ ተረክባችሁ መቀጠል የምትችሉት እናንተ ናችሁ። ስለዚህ ራሳችሁን ለተሻለ ነገር አዘጋጁ፣ ተማሩ እያለ ሁልጊዜ ትምህርት ላይ ያለን አቋም ይነግረናል እና ከእናንተ መሀል ነገ ሴክሬታሪ እፈልጋለሁ፣ ከእናንተ መሀል ነገ ፕሮጀክት ኦፊሰር እፈልጋለሁ እንደዚህ እያለ ነው ሁልጊዜ የሚናገረው ባገኘው አጋጣሚ በትምህርቶቹ መሀል ማለት ነው። ስለዚህ እያንዳንዳችን ይህንን ድርጅት ጓደኞችም አብረን ልንሰራ የተነሳን ሰዎችም ሌሎች ከሱ ጋር የሱን ዓላማ የምንደግፍ ሰዎች ለሰው ልጆች መልካም ስራ እንሰራለን የሚሉ ሰዎች እነዚህ ልጆች መታደግ ስላለብን ይህንን ድርጅት ዓላማ ራዕዩን አብረን ይዘን ወደፊት እንሂድ የሚል መልዕክት ማስተላለፍ እንፈልጋለን። ሁሉም ነገሩን የተቸገሩ ሰዎች ለመርዳት ለአሸናፊ የተቸገሩ ሰዎች ማለት ችግረኞችን በማየት ምናምን አይደለም ያቀርባል።
ተቸግሮ ነው የሚያውቃቸው። አሸናፊ ሊስትሮ ጠርጎ ነው ያውቃል ስለሚያውቅ ሊስትሮ መኖር ምን አይነት እንደሆነ ያውቃል። አሸናፊ ተቸግሮ ስለሚያውቅ ችግር ምን እንደሆነ ውስጡ ያውቀዋል እና ከዛ ስሜት ነው እሱ ችግረኞችን መርዳት የሚፈልገውና ችግረኞች ደግሞ ሁሌ መረዳት አለባቸው ብሎም ስለማያስብ በእርዳታ ላይ የተመሰረተ ሳይሆን አቅማቸውን ውስጣቸውን ለማሳወቅ የሚያደርጋቸው ጥረቶች በጣም ያስደስቱኛል። ስለዚህ የሚረዳው በቅርቡ የስጋ ዘመድ የሆነው ሰው እንኳን ባይኖር ሲረዳው የነበረው የኢትዮጵያ ኃላፊነትም አለበት ብዬ አስባለሁ። እንደዚህ አይነት ቪዥን እንደዚህ አይነት ተግባር ያላቸው ሰዎች ሲታመሙ ግዴታችንን መወጣት አለብን ብዬ አስባለሁና ማንም ሰው ለአሸናፊ እርዳታ ሰጠውት ቢል በጣም ነው ማዝነው። እርዳታ አይመስለኝም ግዴታ እና ምንም ነገር እያደረኩኝ ካለ ግዴታዬን እየተወጣሁ ብዬ ነው እንጂ የማስበው አሸናፊን እየረዳሁት ነው ብዬ አላስብም። ሌላውን ሰው በዚህ መሰረት ቢያደርግ ደስ ይለኛል። እርግጠኛ ነኝ ጥሩ የሆነ ትሪትመንት ልናደርግለት እንደምንችል። ጎልማሳው ወዴት እየሄደ እንዳለ ጠንቅቆ ያውቀዋል። ከምንም በላይ ግን ምን ጥሎ ምን ተክሎ በህይወቱ ምን አትርፎ እንደሚያልፍ ያውቀዋል። በህይወት ያልከሰሩ ደግሞ ወደፊት ምን እንደሚጠብቃቸው ለሌሎቹ ሲነዱ የኖሩ የህይወት ብርሃን ተምሳሌትነታቸው ዋጋ ምን ያህል ድንቅና ውድ መሆኑን እያሰቡ ባላጋራቸውን ሞት ድል ነስተው ከህይወት ወደማያልፈው የሕያዋን ከተማቸው በህይወት ያልፋል። አልገመትኩት ነው። የሚያመመኝ ከ6 ከ7 ዓመት ብዙ ዶክተሮች ጋር ስሄድ ጨጓራ ይሉኛል። ጨጓራ እና ጨጓራ ነው። ከዛ እንዲቆም አታመመት እንጂ እውነት ነው። ሰው ይኖራል ይሞታል። የተለየው ነገር ግን በሩጫ ላይ ያለ ሰው የተወሰነ የህይወት ተግዳሮት ወይም ቻሌንጅ ሲያጋጥመው በተለይ ደግሞ እንደዚህ አይነት የራዕይ ሰው እንደዚህ አይነት በልቡ ሰፊ ነገር የነበረው ሰው ሊያስቆመው የሚችል ነገር ሲያጋጥም ለሁላችንም ፊልም የምናደርገው ፊሊንግ አለ፣ የሚሰማን ስሜት አለ። ሁላችንም ያ ስሜት ነው